Hello Ethiopia, hello world. My name is Fanta Sama Yilga. I am Miss International Ethiopia 2026 from a small one and for the economic progress of the country myself. I am a hard worker who works without choosing work. Hard worker always pays off. ስራ ወዳድ ወጣት ነኝ። ጅማሬ ዝቅተኛ በሆነ መልኩ መዳረሻ ከፍተኛ እንደሆነ የማቅ ትልቅ ሰራተኛ ነኝ። ሰላም ጤና ይስጥልኝ። የሚስ ኢንተርናሽናል 2026 ተወዳዳሪ ሚስ ፋንታ ተሰማ ይልጋ እባላለሁ። ስራን ሳይንቁ መስራት ለአንድ ሀገር የኢኮኖሚ እድገት ትልቅ አስተዋጽኦ ያበረክታል። በትልቅ የስራ ዘርፎች መነሻቸው ሁሌም ትንሽ ስራዎች ናቸው። ነገ ላይ ትልቅ በሙያ ዘርፍ ውስጥ እንደምሰራ ስለማቅ አሁን ዝቅ ብዬ መስራት ያስደስተኛል። ሁሌም ስራ ላይ ነኝ። ሁሌም እሰራለሁ። ትርፌ ግን ነገዬ ነው። ብዙ ያልተነገረለት ሙያዊ ስራ ድሮ ብዙ ተቀባይነት ያልተሰጠው አሁን ላይ ግን በየቦታው በብዛት የምናገኘው የሴቶች ፀጉር ቤት በውስጡ ብዙ መስተንግዶ አለው። የውበት ማሰልጠኛ ውስጥ ገብተው ቲዮሪ ፕራክቲስ ወስደው በሲዩሲ ተመዝነው በሰርተፊኬት ተደግፈው ይመረቁበታል። ወዲያውም ስራ ያገኙበታል። ይህ የሚሆነው ግን የውስጥ ፍላጎት ካለ ነው። ድንገት ተከፍቶ የመጣ አንድ ደንበኛ በጥሩ ፈገግታ ተቀብሎ ማስተናገድ የመጀመሪያው ተግባር ነው። ከዛ የሚፈልገውን ጠይቆ ካዳመጠ በኋላ ሙያተኛው እንደ ባለሙያነቱ ይህ ቢታከልበት፣ እንዲህ ቢጨመርበት፣ አሊያ ይህ ቢቀነስ በማለት ሙያዊ ሀሳቦችን ማካፈል ግድ ይለዋል። ጾታዊ ክፍፍል የማይፈልግ ወንዱም ሴቱን መስራት የሚችል ትልቅ የእጅ ሙያ። አሁን ላይ ግን የሚያቀሉ ብዙ ፕሮዳክቶች ስላሉ ስራውን በእጥፍ ያቀሉታል። በየጊዜው አፕዴት ይፈልጋል። ምክንያቱም ፋሽን ቶሎ ይቀየራል። ስራን ሳይንቁ በመስራት ላይ ያለ ትልቅ ለውጥ። ነገ ይህ ነው።